ሰላም ጤና ይስጥልን እንደምን አላችሁ ቤተሰቦቻችን። ዛሬ ይዤላችሁ የመጣሁት የስኬት ቁልፎች የሚለውን ነው። ይህንን ሐሳብ የወሰድኩት በይበልጥ ለኔ እንዲጠቅመኝ የሚረዳኝን ሐሳቦች ያገኘሁበት በዶክተር ኢዮብ ማሞ ከተጻፈው መጽሐፍ ላይ የወሰድኩትን ሐሳቦችን እንመለከታለን። ስኬት የሞላበት ህይወት ምንድነው? ለስፖርተኛ አፍቃሪ ወይም ስፖርት ለሚወድ ሰው ስኬት በአንድ ስፖርት ታዋቂ መሆን ነው ይላል። ለውበት አድናቂ ደግሞ ስኬት በሰው ሁሉ መወደድና መደነቅ ነው ይላሉ። ዝናን ለሚወድ ሰው ደግሞ ዝነኝነት ከስኬት ጋር ያገናኙበታል። ስልጣን ወዳድ ባለበት ተቋምም ሆነ ድርጅት ውስጥ ከፍተኛ ስራ ማግኘት ስኬት ነው ይላል። ከነዚህ ሁሉ ይልቅ ግን በብዙዎች ሐሳብ ውስጥ ስኬት ከሀብትና ከብልጽግና ጋር ግንኙነት አለው። ነገር ግን በገንዘብ ከመበልጸግ ጋር ማገናኘት አይቀርም። ስለዚህም ስኬት ማለት ሀብታም መሆን ነው ብሎ የሚያስብ ሰው ካለ ይገርመኛል። ለእናንተ ስኬት ማለት ታዲያ ለእናንተ ምንድን ነው? ኮመንት ላይ ጻፉልኝ እስቲ። በዶክተር ጃን ማክስዌል ዩር ሮድ ማፕ ፎር ሰክሰስ በተሰኘው መጽሐፉ ላይ አንድ አስተማሪ ታሪክ አስፍሯል። በ1923 ሺካጎ በምትባለው የአሜሪካን ከተማ ውስጥ ስለ ስኬትና ስለ ሀብት ለመወያየትም የእነዚህ 7 ባለሀብቶች ሀብታቸው የአሜሪካንን የሀገር ውስጥ ገቢ በጀት ይበልጥ እንደነበረ ይነገራል። ታዲያ እነዚህ ሰዎች በብዙዎች ሰዎች አንደበት የተሳካላቸው የተሰኙ ነበሩ። ፍጻሜያቸው ግን እንዲህ እንደነበረ ታሪክ ይነግረናል። አንደኛው ቻርልስ ሸዋብ በድህነትና በክስረት በታላቅ ሐዘንም እንደሞተ ይናገራል። ሁለተኛው አርተር ከተን የተባለው ደግሞ ባለሀብት በዕዳ ተጠላልፎና ከስሮ እንደሞተ ታሪክ ይነግረናል። ሶስተኛው ቻርልድ ዊትኒ በኒውዮርክ በሚገኘው ሲንግ ሲንግ በተሰኘችው እስር ቤት ማቆ ልክ ሲፈታ እንደሞተ ሶስተኛው ይነግረናል። አራተኛው አልበርት ፖል ቤት ውስጥ በይቅርታ ራሱን አጥፍቶ እንደሞተ ይነግረናል። እንዲህ ያልኩኝ የሁሉንም ሐሳብ ስመለከት ሐሳባቸው ትንሽ የሚከብድ ነበረ። የተወሰነውን ደረጃ ከደረስኩ በኋላ የገባኝ ግን ይህ ነበረ። ገንዘብ ዋጋ ቢስ ነው። ስኬትን ግን አሁንም በብርቱ ሲፈልጓት ይታያሉ። ስለዚህም ብዙዎች ይህንን እውነት ወደ ማመን መጥተዋል። የብር ብልጽግና ብቻውን ስኬት ማለት አይደለም። ሀብት ከስኬት ጋር የማይገናኝበት ብዙ ምክንያቶች አሉ። ለምሳሌ ቀደም ብለው ስንመለከት እንዳየነው በብዙ ሀብት የተሞሉ ሰዎች መጨረሻቸው አሳዛኝ እንደነበረ ስንመለከት ቆይተናል። በተቃራኒም ምንም ያህል በሰው እይታ የሚሞላ ንብረት ሳይኖረው የሰላምና ለሰው የሚተርፍ ሕይወትን ጠግበው የሚኖሩ ኖረውም በክብር የሞቱ ሰዎችን ቁጥር እጅግ ብዙ ነበሩ። አሁንም ለስኬት ያለንን እይታ እንድንጠይቅ ይጋብዘናል። የገንዘብ ብልጽግና ከሌሎች የስኬት ንጥረ ነገሮች ጋር ተደባልቆ ሲገኝ ብቻ ነው ስኬት ሊባል የሚችለው። ለዚህም አንድ ምሳሌ ልስጣችሁ። በሰሜን አሜሪካ በተደረገው ጥናት 80% የሚሆኑት የሎተሪ አሸናፊዎች በ5 ዓመት ውስጥ ራሳቸውን በቅጽበት ውስጥ እንደሚያገኙና እንዲሁም አንዳንዶቹ የጎዳና ተዳዳሪዎች እስከ መሆን እንደደረሱ መረጃዎች ያሳየናል። እነዚህ ሰዎች በእጃቸው በድንገት የገባውን ሀብት የሚመጥን ስኬታማ አመለካከት ቀድሞ ስላልነበራቸው ተመልሰው ወደ ቀድሞ ሁኔታቸው ያዘቅጣሉ። አንዳንዴም ከዚህ ወደ ወረደ ሁኔታ ውስጥ እናያቸዋለን። ገንዘብ ስኬታማነትን አያመጣም። ስኬታማነት ግን የገንዘብ ብልጽግና ሊያመጣ ይችላል። ስኬት ምንድን ነው ለሚለው ጥያቄ ብዙ አዋቂዎች የሚሰጡትን የሚተነትኑበትን መልሶች ስንጨምቃቸው የሚከተሉትን እውነታዎች እናገኛለን። ማንነትንና ብቃትን ማወቅ። አንድ ሰው ማንነቱን በቅጡ ሲያውቅና በዚህ ዓለም ላይ በሕይወት የሚኖርበትን ዘመን ምን ማከናወን ማለፍ እንዳለበት ሲገባው የስኬትን መስመር ውስጥ የገባ ሰው እንደሆነ ግልጽ ነው። ደካማውንና ብርቱ ጎኑን፣ የሚያጓጓውንና የማያጓጓውን፣
የሚሳካለትንና የማይሳካለትን ማወቅ ያረፈንና የተሳካለትን ሕይወት ከመኖር ጋር በቀጥተኛ መንገድ የተያያዘ ጉዳዮች ናቸው። ማንነትን በሚገባ ወደ ማወቅ ስትመጣ ጊዜህን፣ ጉልበትህን በምን መልኩ ማሳለፍ እንዳለብህ ጥረት ባለው መልኩ ታውቃለህ። ከሌሎች ሰዎች ተለይተህ መኖርና ማደግም ትችላለህ። ከራስህ ተለይተህ ግን መኖርም ሆነ ማደግ አትችልም። ስለዚህ ይህንን ፍጹም ልትለየው የማትችለውን አጋርህን በሚገባ እወቀው። ማንነትህን በቅጡ ስታውቀው የሚሳካልህ ላይ በማተኮር የማይሳካልህ ተወት በማድረግ ከስኬት ወደ ስኬት ትዘልቃለህ። አንተ ውስጥ አስገራሚ ብቃትና የእውቀት ዝንባሌ አለ። በውስጥህ የስኬት ዘር አለ። በአንተ ውስጥ የሌለውን ማንነት ሆኖ ለመገኘት ከሆንከው ማንነትህ ጋር ያልተሰጠውን ማንነት ሆኖ ለመገኘት መሞከር ማለቂያ የሌለው ጉዞ ይሆንብሃል። በአንዳንድ በዚህ ግንዛቤ ባልበሰሉ የትምህርት ተቋማት አካባቢ ተማሪ ማንነቱን ተከትሎ እንዲማር የሚፈቅድ አሰራር የለም። ለምሳሌ የእጅ ሙያ ዝንባሌ ያለውን ተማሪ የሚሳካለት አንብቦ ሸምድዶ ብቻ እንደሆነ ጫና ስናደርግበት፣ ተማሪው የማይችለውን ጭንቀት ስንጭንበት ያለማወቁን ስሜት እንጨምርለታለን እንጂ ወደ እውቀት ማማ ወይም ወደ ስኬት አናመጣውም። ስኬት ግን የሚመጣው ማንነትና ዝንባሌን በማወቅ ይህ እውነት አንድ ሰው የተመቻቸ ሁኔታ ካገኘ ሊደርስ የሚችልበትን ከፍተኛ እጅግ የላቀ መሆኑን አመልካች ነው። አንተ ውስጥ ገና ያልወጣ እምቅ ብቃት አለ። ይህ ብቃት የሚገኘው በአንተ ብቻ ነው። አወላለድህ፣ አስተዳደግህ፣ ምኞትህ፣ ማደግ የምትችለውና የምታልፍበት ሁኔታ ሲደመሩ አንተ ብቸኛ ያደርግሃል። ራስህን አሁን ካለህበት ሁኔታ ባሻገር ማየት ካልጀመርክ በሁኔታዎች እንደታሰርክ ትኖራለህ። ራስህን ማየት የሚገባህ መሆን ከምትችለው ከታመቀው ብቃት አንጻር ነው። ይህንን ብቃትህን ለማወቅ ከፈለክ ያለመርካት ስሜትህን ዳምጣቸው። በተጨማሪም ከዚህ የተሻለ ማድረግ ይቻላል ብለህ የምታስብባቸውን ጉዳዮች አጢናቸው። አሁን ካለህበት ሁኔታ ከምትሄድበት አቅጣጫ የተሻለ ነገር እንዳለና አንድ ቀን እዚያ ደረጃ መድረስ እንዳለብህ ውስጥ የናፈቀው የምቅ ብቃት ቁልፍ እንደምታገኘው ያወቅ ቀን ወይም ደግሞ ደስ እዛ ቦታ ላይ ባየው ጊዜ ያ ያሰብከው እውነት ትክክል እንደሆነ ትረዳለህ። ብልጽግና፣ ሀብት፣ እውቀት፣ ዝናና ኃይል ለሌሎች ካሉበት መነሳት ላቃታቸው ሰዎች ጥቅም ላይ እስካልደረስክ ድረስ ከስኬት ጋር በፍጹም ሊያያዝ አይችልም። ታላቅነት ማለት አንተ ካለፍክ በኋላ ለሌሎች አልፎ የሚሄድና የሚዘልቅ ነገርን ጀምሮ ማሳለፍ ነው። ይህንን አትዘንጋ። በምታገኘው ነገር ትኖራለህ፣ በምትሰጠው ነገር ሌላው ታኖራለህ። ካንተ አልፎ ለሌላው ሲፈስ ወደ ስኬት ጥግ በመድረስ ላይ ነህ። ለራስህ በልቶ መኖርና መሞት የታናሽነት ሁሉ ታናሽ ነው። ታላላቆች ከነሱ የሚበልጡና ለሌላው የሚተርፉ ነገሮችን የሚኖሩ የሚሰሩ ናቸውና። አሁን ወደ ዋናው ሀሳብ እየገባን ነው። የስኬታማነት ቁልፉ የህይወትን የሚረዱ አምስቱ ሁኔታዎች እነማን ናቸው የሚለውን እንመለከታለን አንድ በአንድ። የመጀመሪያው ግልጽ የሆነ ራዕይ ሊኖር ይገባል። ዓላማ የሌለው ሰው አቅጣጫን በሌለው መርከብ ነው። ማዕበሉ ወደ መራው ይሄዳል፣ በመጨረሻም ድንጋይ ላይ ተጋጭቶ ይሰምጣል። አንተ ግን እንደዛ መሆን የለብህም። በህይወትህ ምን መስራት፣ ምን ማድረግ እንዳለብህ ወጥነህ ማወቅ አለብህ። በ3 ዓመት ወይም በ5 ዓመት መድረስ ያለብህን ነገሮች በራዕይ ወይም በእቅድ ማስቀመጥ አለብህ። ይህንን በደንብ ስማኝ። ደስተኛ መሆን እፈልጋለሁ ወይም ሀብታም መሆን እፈልጋለሁ የሚል ግልጸኝነት የሌለው ምኞት ስኬትን አያመጣም። የምትፈልገውን ነገር በትክክል ለይተህ እወቅ። ራዕይን በወረቀት ላይ ጻፈው። በየቀኑ ይኸው። ራዕይን ሲኖርህ ጠዋት ካልጋ የምትነሳበት የማንቂያ ደወል ሳይሆን በውስጥ ያመከው ራዕይ ወይም ሐሳብ ይሆናል። ሁለተኛ፣ ወጥነትና ዲሲፕሊን።
ብዙ ሰዎች ስሜት ሲኖራቸው ብቻ ነው የሚሰሩት። ዛሬ ደስ አይለኝም፣ ሙዲ አይደለም የሚል አስተሳሰቦች ካንተ አስወግድ። ስኬታማ ሰዎች ግን ስሜታቸውን ምንም ይሁን ምን ይደክማቸውም ይሰለቻቸው ማድረግ የሚችሉትን ነገር ሁሉ ያደርጋሉ። ዲሲፕሊን ማለት አሁን የምትፈልገው ጊዜያዊ ደስታ ሳይሆን በኋላ የምታገኘው ትልቅ ስኬት ነው። በአንድ ቀን ጂም ስለሚሄድ ብቻ ጡንቻ አያወጣም። በአንድ ቀን ጥናት ኤም አታመጣም። በየቀኑ የምታደርገው ትናንሽ ወጥነት የሆነ ድርጊቶች ወይም ድምር ውጤት ነው ስኬት የሚሆነው። ሶስተኛ ውድቀትን እንደ መማሪያ መውሰድ አለብህ። ብዙዎች ሲወድቁ መስመር የሰዓቱ ይመስላቸዋል፣ ግን እውነታው ይህ አይደለም። ውድቀት የስኬት ተቃራኒ ሳይሆን የስኬት አንዱ አካል ነው። ያልወደቀ ሰው አዲስ ነገር ለመስራት ያልሞከረ ሰው ብቻ ነው። ስትወድቅ አታልቅስ፣ አታማር። ተነስና አቧራህን አራግፈህ ከዚህ ምን እንደተማርክ ለራስህ ንገረው። ጠይቅ፣ ውድቀትህ ወደ ስኬት የምታደርግበት ጉዞ ነውና። አራተኛ ጊዜን በአግባቡ ተጠቀም። ሀብታምም ድሃም የተማረም ያልተማረም በአንድ ነገር ላይ እኩል ናቸው። ሁለቱም በቀን ውስጥ 24 ሰዓት አላቸው። ልዩነቱ ይህንን 24 ሰዓት እንዴት እንደሚጠቀሙበት ላይ ነው። ያንተ 24 ሰዓት በምን ላይ እያባከንክ ነው? በሶሻል ሚዲያ በቲክቶክ ላይ ሰዓትን እያጠፋ ነው ወይስ ራስን የሚያሳድግ መጽሐፍ እያነበብክ ነው? ጊዜህን በመንቀፍና በማማት እያጠፋ ነው ወይስ አዲስ ክህሎትን እየተማርክ ነው? ጊዜህን ካላሰብከው ህይወትህ እያባከርካት ነውና በጥበብ ተጠቀምባት። ምክንያቱም ያለፈን ሰኮንድ ተመልሶ አይመጣምና። አምስተኛ ጠንካራ የስነ አእምሮ ግንባታ ሊኖር ይገባል። ትልቁ ጠላት ያለው ውጭ አይደለም፣ ያለው ጭንቅላት ውስጥ ነው። አልችልም፣ አይሆንልኝም፣ ለኔ አልተፈጠረልኝም፣ እኔ ትንሽ ነኝ፣ እኔ እንደዚህ አድርገውብኝ ነው የሚል አስተሳሰብን ከውስጥ ካላወጣ በስተቀር ደካማ ድምፅ እየሰማ ስለሆነ ውድቀትህ ወደማትፈልግበት ዘላቂ ድቅድቅ ጨለማ ይወስድሃል። የአስተሳሰብ ለውጥ ይኑርህ። አልችልም የሚለውን ቃል እችላለሁ በሚል ቀይረው። ራስህን እመን። ዓለም በአንተ ላይ ያላትን እምነት ከማጣቷ በፊት አንተ ራስህ ላይ ያለህን እምነት ካጣህ ጨዋታው ገና ሳትጀምረው ተሸንፈሃል። ስኬት የሚጀምረው ከአስተሳሰብ ነውና እችላለሁ፣ አደርጋለሁ። ማንም በዚህ ምድር ላይ ሲፈጠር እግዚአብሔር የፈጠረው ሰው የእንጀራ ልጅ የለውም፣ ሁሉም ልጆቹ ናቸውና። በመጨረሻ መደምደሚያችን ንግባ፣ ማጠቃለያ እንስራለት። አሁን ምርጫው ያንተ ነው። ህሊናህን ይዘህ እዛው ባለህበት መርገጥ ትፈልጋለህ ወይስ ደግሞ ዛሬውን ወስነህ ያለውን እርምጃ መጀመር ትችላለህ? ማንም መጥቶ ህይወትን አይቀይረው። ማንም መጥቶ ህልምህን አይኖረውም፣ አያደርግልህም። ጀግናም አዳኙም ቀያሩም አንተው ራስህ ነህ። ዛሬውኑ ተነስ። ሰዎችን በሙሉ ሰባብረህ ጣላቸው። ጉዞ ከባድ ሊሆን ይችላል፣ ዋጋ ሊያስከፍል ይችላል። ነገር ግን በመጨረሻ ላይ የምታገኘው ድል ሁሉንም ነገር ያስረሳሃል። ይህ ቪዲዮ ከተመቻችሁ፣ በውስጣችሁ አዲስ ነገር ከጫረባችሁ ላይክ ማድረግ እንዳትረሱ። ለጓደኞቻችሁም ሼር አድርጉ። እንደዚህ አይነቱን ቪዲዮ ህይወትን ቀያሪ ጠንካራ ቪዲዮዎችን እንድሰራላችሁ ቻናላችንን ሰብስክራይብ አድርጉት። በመጨረሻም ቪዲዮ በሌላ ስኬት እስከምንገናኝ ሁልጊዜም ወደፊት መራመድን አታቁም።